እንደ ዓለሙም ብናይ የቢዝነስ አካሄድ እንደኛ ሀገር አካሄድ አይደለም። ቢዝነሱ አብዛኛው የዓለም ቢዝነስ ሲታዩ በግሩፕ ነው የሚሄደው። ሰው ተሰብስቦ ነው የሚሰራው። አቅሙም የሚያገኘው ተሰብስቦ ነው። የኔ አማርኛ ግልጽ ነው? እየሞከርኩ ነው። ይቅርታ አድርጉልኝና ችግር የለም። ሰው ተሰብስቦ ነው የሚሰራው። አሁን መሰብሰባችን ምን ያደርግልናል ስንል እርስ በርሳችን ከተሰበሰብነው ብዙ ችግሮቻችን መፍታት እንችላለን። አሁን ሁላችንም ኤጀንሲ አለን። ግን ኤጀንሲያችን ውስጥ የተለያየ ነገር የሚገጥመን ነገር ከተሰበሰብነው አንድ ከሆነው ብዙ ነገር መፍታት የምንችልበት አካሄዶች አሉ። እኛ በፊት የነበረው ዓለም ሌላ ይቅርና ትናንሽ ስራዎችም በግሩፕ ነው የሚሰሩት። በዛን ወደ ስኬት በቀላል ይደርሳሉ። እኛን የምንፈልገው በራሳችን ቢዝነስ ውስጥም ወደ ስኬት መድረስ ነው። ለህብረተሰባችንም ጉዟቸው እንዲሳካ ለማድረግ ነው ፍላጎታችን ትልቁ። እኛም ስኬታም ሆነን ከስተመራችንም ስኬታማ እንዲሆን ነው የተፈለገው። ያን ለማድረግ ለብቻ ብቻ ከሄድነው ደግሞ ብዙ ነገራቶች ይገጥመናል። እርስ በርሳችን ከተረዳዳን ከተዋወቅነው እርስ በርሳችን መረዳዳት እንችላለን። ከተበተንነው ሌላ ነገር ይመጣል ማለት ነው። ብዙ ነገር ችግሮች ስራችን ላይ ራሱ አንድ ትራቨል ኤጀንሲ ላይ ወይም አንድ ሸሪካ ላይ የሚፈጠር ችግር ለሱ ብቻ ሆነ አይቀርም። ለሁላችንም ችግር ይሆናል፣ ለአገሪቱም ችግር ይሆናል። አብዛኛውን ሱዲ ስንሄድ እናንተ ጋር መስራት እንፈልጋለን ብለን ስንጠይቃቸው አይ ኢትዮጵያ ያስፈራል ይላሉ። ያን ነገር ሁሉ ከተሰበሰብነው ምን ማድረግ እንችላለን? በቀላል መስራት እንችላለን። ያን ነገር ሁሉ ልናቀርፍ እንችላለን ማለት ነው። አብዛኛው ከስተመር ፕሮብሌም አንድ ላይ መፍታት እንችላለን። የሚሄድ ከስተመር አብዛኛው ከዚህ ወዘን የምንሄድ ስለማናምናቸው አብዛኛው ከዚህ ወዘን የምንሄዱ ሸማግሌዎች ናቸው። አብዛኛው ወጣቶቹ በጣም ያስፈራሉ እንደኛ ሀገር ማለት ነው። በጣም የምናምነው እንጂ ሌላ መላክ አንችልም። ይሄ ነገሩም እንዴት እናደርጋለን፣ በሰፊ እንዴት መስራት እንችላለን የሚሉም ተወያይተን የሆነ መፍትሄ ማስቀመጥ ወይም የሆነ የተለያየ ነገር ማስቀመጥ በማህበር ከሄድነው ማድረግ እንችላለን። አሁን ሸማግሌዎችም ሲሄዱ አብዛኛው ሸማግሌዎች ነው የሚሄዱት። የሚሄዱ ሸማግሌዎች ራሱ አቅማቸው ደካማ ሲሆንና ብቻ የማትችል ነገራቶች ይገጥማል። እዛ ስትሄድ እንዴት ነው ያን ነገሩም ቢዝነስ ውስጥ ያንተ ቢዝነስ ላይ ጫና እንዳይፈጥር እንዴት ነው ተረዳተን ማድረግ የምንችል የሚሉም ትልቁ ነገር ነው ማለት ነው። ያን ነገሩም አንድ ከሆነው አብረን ከሄድነው ማፍታት እንችላለን ማለት ነው። ሌላው የተለያየ ሴራዎች አሉ፣ የተለያየ ህጎች አሉ፣ ህግጋቶች ኡምራ ላይ በየጊዜው የሚወጣ ማለት ነው። ያን አንዱ ያውቃል፣ አንዱ አያውቅም፣ አንዱ ያወቀ፣ አንዱ አያውቅም። ለዛው የሚፈጠረው ችግሩ በጣም ብዙ ችግሮች ይፈጠራሉ። አሁን ወዛራት ለጅ የሚያወጣ ህጎች የተለያየ ህጎችን አንድ ላይ ከሆነ አንድ ግሩፕ ላይ ከሆነ እንደዚህ አይነት ስብሰባዎች ካለን ያን ችግሩ ሁላ መፍታት እንችላለን ማለት ነው። ህጎቹም በደንብ በጊዜው መስማት እንችላለን ማለት ነው። በጊዜው ራሳችንን ያ ህግ ሳንጥስ ስራችንን በትክክል መስራት እንችላለን ማለት ነው። ህጎቹን ከባድ ህጎች ሊሆኑ ይችላሉ፣ የተለያየ ነገር ውስጥ እንዳንገባ ማለት ነው። ሌላ ይሄ ማህበር የተፈለገበት የተለያየ ኢንፎርሜሽኖች ላይ የተለያየ ኢንፎርሜሽኖች አሉ፣ የተለያየ አካሄዶች ስራ ውስጥ ያለው አካሄዶች አሉ። አሁን የምታውቀው ከሆነ ባለፈው አመታት ኢኪው እና ኢፒ የማታውቀው አለ። እዚህ አብዛኛው ትራቨል ኤጀንሲ ላይ ፓስፖርት ላይ ኢኪው እና ኢፒ
እየተባልን በጣም እየተሸገርን ለሌላ ሰውም ቢዝነስ እየሆነ ለሌላም እየተበላን ለህብረተሰቡም ሌላ ጫና እየፈጠር በጣም ችግር ውስጥ ገብተን ነበር። ያን ነገር እንደዚህ ማህበር ቢኖረን ምን ማድረግ አለብን? ይሄ ነገር መፍትሄ የለም ወይ ብለን ከተያየቅ ነው በዛኔው ለወዛራት الحج ትንሹን ደብዳቤ በመጻፍ መስተካከል የሚቻል ነገር ነበር። አሁንም ተስተካክሏል ይመስለኛል። ማስተካከል የሚቻል ነበር። ለዛኛው ግን ሚሊዮኖችን አውጥተናል። በትንሽ ነገር መፍታት የምንችል ነገር ብዙ ዋጋ አስከፍለናል። ስለዚህ በማህበር መኖር በጣም አስፈላጊ ነው ማለት ነው። በማህበር ዓለሙ እንዴት እንደሰራ እንደነበረ ስናይ በግሩፕ እርስ በርሳችን ግሩፕ መፍጠር አብረን መስራት አልለመድንም። እኛ ለብቻ መስራት ነው የለመድነው። እንደ ኢትዮጵያ እኛ ብቻ አይደለም፣ እንደ ኢትዮጵያ ራሱ እንደ ሀገራችን አንዱ ከአንዱ ስራ እየደበቀ አንዱ ከስራ እየደበቀ ምስጢሩን እየደበቀ እንደዛ ነው የለመድነው። ያን ነገር ደግሞ እኛም ገድሏል፣ ህብረተሰቡም ገድሏል፣ ባለ ኢንፎርሜሽን ራሱ ተገድሏል። አሁን ህብረተሰባችን ወደ 80% የሚሆኑ ሙስሊም ናቸው። 130 ሚሊዮን ህዝብ ወደ 80 ሚሊዮን አይሆኑም ሙስሊም። ሙስሊሞች በጣም ይወላሉ፣ እንደ ሌሎች ችግር የለም። መድኃኒት አይበሉም፣ በጣም ይወላሉ። በጣም ብዙ ናቸው። አዎ በጣም ብዙ ናቸው። በብዛት እኛ የምደርስ የለም። ሁሉም ሀብት የሚባል እኛ ጋር ነው ያለው። ብታዩ ሙስሊሞች ጋር ነው ያለው። አሁን መርካቶ ብትገቡ አብዛኛው ሙስሊም ነው። ክፍለ ሀገሮችም ሲታዩ አብዛኛው ሙስሊም ነው። ክፍለ ሀገሮችም ግን እንደተፈለገው ዑምራ ማድረግ ይችላል። ሁኔታ ተመቻቸለት አይደለም። ለሁሉ መንገድ ብንከፍት አንድ ላይ ሆነን መንገዱን ብንከፍት ትራቭል ኤጀንሲ ይሄ በቂ አይደለም። ሌላም ተፈጥሮ ቢሰራ ክፍለ ሀገር ላይም ተፈጥሮ ቢሰራ ሁላችንም መንገድ ሰፊ አድርገን ለቢዝነሱ መንገድ ብንከፍት ወላሂ ይቅርና ብዙ ስራ መስራት ይቻላል። ብዙ ገንዘቡም እኛም አልፎ ሌላ የሚደርስ መስራት እንችላለን። ግን አጣብበን እይታችንን በቀዳዳ አድርገን እንደዛ ነው ቢዝነሱ የሞተው እኛ ላይ። አንተራ ዑምራ የሚሄዱ እኛ ጋር 50 ሰው ለማግኘት እንዴት ነው የምንቸገረው? ህብረተሰብ አጥቶ ነው አይደለም። መንገዱም ሰፊ አይደለም። ህብረተሰቡም አልነቃም። ይችላል የሚሉም አልፈጠርንም። ህብረተሰብ ውስጥም አልተሰራም። ስላልተሰራ ነው። ብንሰራ በጣም ብዙ ነገር መስራት እንችላለን። አሁን ባሌ ብትወስዱ ኦሮሚያ ውስጥ ነው፣ ክልል ውስጥ ነው። ባሌ በጣም ሰፊ የኢትዮጵያ አካል ናት። ግን እዛ ውስጥ ምን ያህል የሚሄድ ሰው አለ? እዛ ላይ ማን ነው የሰራው? ብዙ አልተሰራም። ዝም ብሎ ባልፎ አልፎ የሚሄድ ተሰብስቦ ይመጣል እንጂ የለም፣ አልተሰራም። ቢሰራ 100% ሙስሊም ናቸው። ቢሰራ ያው እሱ ብቻ ይበቃል። እሱ ብቻ ይበቃል። አርሲ ብትወስዱ፣ ጅማ ብትወስዱ 100% ነው። መቼ ነው የሰራነው? እነሱ ላይ እንዲሄዱ መቼ ነው ያመቻቸን? አካሄዶች መቼ ነው ያመቻቸን? ኢንፎርሜሽን ራሱ ደርሳችኋል። ትችላላችሁ ብለን እናውቃለን። ትችላላችሁ፣ መሄድ ትችላላችሁ ብለን እናውቃለን። አናውቅም። መቼ ነው የሰራነው? በማህበር ስንሆን ግን የተለያየ ነገራቶችን መስራት እንችላለን ማለት ነው። ህብረተሰብ ላይ ከሰራን ደግሞ አንተም ትጠግባለህ፣ ህብረተሰቡን ፍላጎቱን ይጠግባል። ውስጣችን ላይ አእምሯችን ላይ አጣብበን ስለሞት ነው ህብረተሰቡን እንዲሞት እያደረግን ነው። ኢትዮጵያ ላይ ሙስሊም ብዙ አሁን ሳውዲ ስትሄዱ ቅርታ አድርጉልኝና ሳውዲ ስትሄዱ ማን ነው የተለያየ ሀገር በጣም የሚመጣ ማን ነው? ከተለያየ ሀገር ለኡምራ የሚመጣው ማን ነው? በጣም የታዘባችሁ ነገር አለ? አሁን ኢንዶኔዥያ እንዴት ነው? ኢንዶኔዥያ ማንም የሚደርሳችሁ የተኛውም ሰዓት ስትሄዱ ህብረተሰቡ እንዴት እንደሚሄድ ይላል።
አብዛኛው ህብረተሰቡ ሙስሊም ስለሆነ አብዛኛው 100% ይመስለኛል በጣም በብዛቱም አላቸው። ግን በጣም ሰርቶበት ህብረተሰቡ እንዲሄድ አድርጎበት ሁኔታ ተመቻችቶለት እንደዚህ ነው እየሄዱ ያሉት። እኛም ካመቻቸን ህብረተሰቡ እንዴት ማድረግ እንችላለን? አሁን ሐረርጌ ብትወስዱ ኢሎ፣ ወሎ፣ ሸዋ አብዛኛው ሙስሊም ናቸው ህብረተሰቡ። ትችላላችሁ የሚል መልእክት አልደርሳቸው። ስለዚህ እንስራ ማለት ፈልጋለሁ። በአንድነት እንስራ። የተለያየ ነገር የዱ ዋሂድ ላ ተስፈቅ ይላሉ አረቦች። በአንድ እጅ መጨበጨብ ትችላለህ? አትችልም። ስለዚህ አንድ እጅ እንዳንሆን አንድ ላይ እንስራ ማለት ከሰራን ወደ ስኬታችን እንደርሳለን ማለት እፈልጋለሁ። የኛ ማህበር የተለያየ ጎሳዎች ኢትዮጵያ ውስጥ ያለችው የተለያየ ጎሳዎች የተሰበሰበበት እና በፍትሃዊነት የሚሰራና ትልቁ ዓላማችን ቢዝነሳችንን አሳድገን ህብረተሰባችንም ጥሩ አገልግሎት እንሰጣለን የሚል ተስፋ ነው ያለነው። የበለጠ ሁላችንም አንድ ከሆነው እናንተም እኛ ጋር ከሆናችሁ እኛም እናንተ ጋር ከሆነው ብዙ ነገር መፍታት እንችላለን፣ ብዙ ችግሮች መፍታት እንችላለን እላችኋለሁ። ሰላም አለይኩም። bismillahi raxmaan raxiim. magacay waxaa la yidhaha xasan daahir axmed. waxaan rabaa in fariir oo kooban ka sheego oo naf Soomaali ku sheego. ujeedada loo yimid meeshan waxa weeyaan shirkadaha haysta wakiilka cumrada ee waddanka Itoobiya inay iskaashi sameeyaan ururta ay isugu yimaadeen maanta si ay u helaan aqoonsiga majliscalaha Itoobiya. kadibna markay taa helaan ururta la isugu sii yimaado maalin insha Allah in laga heli doono sharciyada wasaaradda xajka ee Saudi Arabia. iyadoo ujeedada shirku uu yahay in la iska kaashado isu imaanshaha guud marka hore markii la isu yimaado baa la sameyn karaa maxaa la yiraahdaa dalad guud oo ka dhaxaysa shirkadaha cumrada. markii dalada guud la sameeyo waxay faa'iido u tahay ka hortagga socdaalka dhibaatooyinka iman kara ama kuwa sharci darrada ah, taasoo dadkana dan u ah shirkadahana dan u ah. sidaa darteed isu imaanshahan wuxuu qayb ka yahay in la helo dalad guud oo shirkadaha cumrada ay isugu yimaadaan. taas marka maanta waxay la jiraa ilaa 54 urur ee shirkadood waxaa ka soo qayb galay 20 iyo dhowr. way sii socon doontaa insha Allah, taasoo faa'iido u ah shirkadaha iyo mujtamacaba. አጠቃላይ ብስሚላህ በአማርኛ ትንሽ ካልኩም መሰብሰባችን ለሁላችን ስለሚጠቀም ለቢዝነሱም ለህብረተሰቡም ለማዳረስ ከሚጠበቁ ምን በላይ ኢንሻአላህ ፍቃዱን ለማግኘትም ሆነ ለመቋቋም እስከ መጅልስ አዕላ ሌላም ይጠቅመናል ማለት ነው እና ለምሳሌ ህግ ወጥነት عمرة لما هيد ويبتشاون يمهد سو مفترو بتشجر لهبرة ሆነ ለራሳችን የሚያስከትሉበት ነገር ይቀንሳል። በጋራ ችግር ለመፍታት አንድ ሰው በህብረት ከሚሰራና በግሉ ከሚሰራ በህብረት ከሚሰራበት ውጤታማ ይኖራል ማለት ነው እና ኢንሻአላህ በዚህ እንድንበረታና ጠንክረን እንድንሰራ ኢንሻአላህ ያደርጋል በመሰብሰባችን ማሻአላህ ነው የሚለው። ጀዛኩሙላህ ኸይር። በድጋሚ ዝም ስላላችሁ ሰላምታውን ልድገመው። ሰላም አለይኩም ወራህመቱላሂ ወበረካቱ። በገነጋ እንፍታን ሲኒን ጀኑ በገነጋ እንፍታን ወረበ ወደ ከነ ዱፌ ፊንጀዴ ኸይር ኢንሻአላህ። ያው ከመድረኩ ላይ የተላለፉ ያሉ መልእክቶች ወይም ነጥቦች ግልጽ ናቸው። ምናልባት ከሰዓታችን አንፃር እንጂ በተባለው 4 ሰዓት ላይ ብንጀምር ሰፋ ያለ ውይይትም ለማድረግም ጭምር ነው የታቀደው። ነገር ግን ያው ዘግይተን በመገኘታችን ባለው ሰዓት ለመጠቀም ያህል ሰፋ ያለ ነገር ለዛሬው ፕሮግራም ብናነሳ ሰዓት አይበቃንም የሚለው ታሳቢ ይደረግልን። ምናልባት እንደ ኡስታዝ አብዱራህማን አንዳንድ ነጥቦችን ለወደፊት አጀንዳ አድርገን ይዘናቸው ከቤቱ ጋር ሰፋ አድርገን
ውይይት ላይ የምንቆይ ወይም የምናሳልፍባቸውን ነጥቦችን ለመነካካት ሞክረዋል። እኛ በዛ ደረጃ ማስፋት ባንፈልግም የዛሬው ፕሮግራም የመጀመሪያው ዋነኛው ዓላማ አንደኛ ማህበሩ ስለመኖሩ ስለመቋቋሙ ማረጋገጥ ነው። ሁለተኛ አባሎች ስለመተዋወቅ አንድ ስለመሆንና የጋራ ዓላማ ይዘን እንድንቀሳቀስ ሁሉም እኩል የሆነ አዌርነስ እንዲኖረው ለመፍጠር ነው የተፈለገው ማለት ነው። ከናፍ ሰገንታን ኬኛ ሄዱ ገባባዳ አረረት አንገፎታ ሄዱ ነመተ ደኑ አንገፎታ ጉርጉዳ ነመ ወጋ ኤራዳፊ ሆጂ ከነረት ቦባኤ ሆጀታ ቱሬ ቱሩ ኬሰቲ አርገማ ከነባ ኦቦሌሳ አንገፋ ቁጢሱስ ከኑፍ ተኡ ደንዴሰን ሁንዴቹ ብዙ ኤክስፒሪየንስ ያላችሁ ሰዎች እዚህ ውስጥ እንዳላችሁ ነው እየጠቆምኩ ያለሁት። ምናልባት ስራውን እዚህ ውስጥ ያለ ሰው አንድ ሰው ስለ ስራው ጠቅለል ያለ ጉዳዩን አብራራ ቢባል ከአንድ ሰዓትና ከሁለት ሰዓት በላይ ወስዶ ሁሉም ማብራራት የሚችለው ይመስለኛል። ዋናው ቁም ነገሩ ግን ሁሉም በየራሱ ፍቃዱን አውጥቶ በዚህ ጉዳይ ላይ ሲንቀሳቀስ በነፍስ ወከፍ መንቀሳቀስና ማህበር ፈጥሮ መንቀሳቀስ ምን ያህል ጠቀሜታ እንዳለው ከመድረኩ ላይ ተነስቶላችኋል። ይህ ግልጽና ግልጽ ነው። ታዲያ ዛሬ ባለሙያዎችም በእኛ ውስጥ ይገኛሉ፣ እንዲሁም ደግሞ የመጅሊስ ባለስልጣኖችም እኛ ውስጥ ይገኛሉ። ለነሱ አጫጭር 1 እና 2 ደቂቃ ሐሳብ የሚሰነዘሩበትና እናንተም ፕሮግራሙን በተመለከተ አንዳንድ ሐሳቦችን እንድትሰጡ እድሉን ከመስጠቴ በፊት እዚህ ጋር ወንድም አህመድ አሊን በመጋበዝ የወደፊት እቅድና ዓላማው ማህበሩ ጋር ተያይዞ ምን ይመስላል የሚለውን በአጭር በ3 ደቂቃ ውስጥ ኢንሻአላህ ግልጽ አድርጎ የሚያቀርብልን ይሆናል። ወንድም አህመድ አሊ ወደ መድረክ